ብድሩን የማይመልስ ልጅ አትውለዱ ይባላል በሀገራችን አባባልና ትክክል ነው። ዛሬ ሰሉ የሰራችው ስራ በጣም ነው ደስ የሚለው ሀቂቃ ማለት ነው። እኔ በጣም ነው ደስ ያለኝ በጣም ማለት ነው። ይሄ የወንድ አልጫ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የሙ አቡበከር ቻናል ተከታታዮች ውድ እህት ወንድሞቼ እንዴት ናችሁ? ሰላም ናችሁ? ሁላችሁም በያላችሁበት ሰላማችሁ ብዛ፣ ሀገራችንን ፈጣሪ ሰላም ያርግልን እያልኩኝ ዛሬ እንግዲህ ሰሉ ያረገችውን የሰራችውን ቪዲዮ ሁላችሁም አይታችሁ ሊሆን ይችላል። እንደኔ ጀግንነቷ፣ ቆራጥነቷ፣ ጉብዝናዋን የምታደንቁ ልጆች ቪዲዮዋን እየገባችሁ ላይክ ሸር አድርጉላት ማለት ነው። የሴት ጀግና እንደዚህ ቆራጥ ጀግና አርጋ የወለደች እናት እኔ እንጃ ሀቂቃ በጣም ነው ደስ ያለኝ እኔ ማለት ነው። አንደኛ ነገር ሳይውል ሳያድር ብድሯን መመለሷ፣ ቆራጥነቷ፣ ጀግንነቷ በጣም ነው ደስ የምትለኝ በነገራችን ላይ እና በቃ የምታረገው ነገር ሁሉ በጣም ነው የማደንቃት በነገራችን ላይ ማለት ነው። ፈጣሪ ይጠብቅሽ። እንደው እንደነዚህ ያሉት ወንዶች እያነሳች ቅጥቅጣቸውን ስለምትልልኝ እኔ በጣም ነው ደስ የምትለኝ ማለት ነው። እና ውድ ሂቶች ማለት ነው ቪዲዮዋን እየገባችሁ እውት ራሷ ቻናል ላይ እየገባችሁ ላይክ ሼር አድርጉላት ማለት ነው። እና አበረታቷት። በጣም ጀግና እህታችን ናት ማለት ነው። ምክንያቱም አንዳንድ ፈሳም ወንዶች እሱ ለአንዲት ሴት ጋር ቀጥሮ ነበር የመጣው ማለት ነው። እሷ ግን ብቻዋን ማለት ነው የሰራችውን ገብታችሁ እንደ ራሷ ቻናል ላይ ገብታችሁ አንደኛ ያረገችውን እዛው ሳምንት ሳያድር እንኳን በ3 ቀን ውስጥ ብድሯን እንደ አይነት አሳብ ጀግና ሴት መሆኗን እንደዚህ አይነት ቆረጥ አመራር የሚቆርጥ ልብ ራሱ ስላላት ማለት ነው። ሁለተኛ ነገር በፊት በፍቅር በጸባይ ጓደኝነታቸውንም ሳያጣ እንደዚህም ሳይዋረድ በአደባባይ ብሯን ቢሰጣት ብሯን መስጠት ብቻም ሳይሆን በጸባይ ልክ ማንም ሰው መበዳደር ያለ ነው። መበዳደርም እንደዚህ ደግሞ እንትን ውስጥ ስራ ቦታ በስራ አጋጣሚ ሰው ጋር ስትገናኙ ከአንዱ የቢዝነስ ነገር ያገጣጥማልና ግን ብሯን ተሚክድ በፍቅር ልክ እንደ አንድ ጓደኛ እንደ አንድ እህት እንደ አንድ ባለ ስራ ማለት ነው ስራ ነው ያገናኛቸውና ልክ የስራ ባልደረባ እንዲሆኑ በጸባይ በፍቅር ቢያናግራት ኑሮ ይሄ ሁሉ አይፈጠርም ነበር። እሱ ግን ሴት ናት ብሎ ሴትነቷን ተጠቅሞ እሷን ብቻዋን ነይ ብሎ ያም አልፎ ደግሞ ቅንጭላቷን በብረት ማለት ነው ቅንጭላቷን የመቷት ማለት ነውና ለአንዲት ሴት ልጅ ያም ደግሞ ሆኖ በገዛ ብሯ ማለት ነው ብሯን ስለጠየቀችው ብቻና ብቻ ለአንዲት ሴት ራሱ ይበቃ ነበር በጥፊ ራሱ ቢላት ማለት ነው። ግን እሱ ተኋላዋ ነው በብረት ያስመተትና እንደዛ አድርጎ ወስዶ አግቶ 3 ቀን ምግብ ሳበላ ውሃ ሳጠጣ አሰቃይቷት ነበር። ብድሯን እሷን ያረጋትን ደግሞ እሷም ሰራችለት ዛሬ ላይ ማለት ነው። በጣም ነው የገረመችኝ። ያም ሆኖ ደግሞ እንደዛም ሆኖ ብሯን ራሷ አልሰጣትም ነበር። አሁን እንደዛ አስራ ተመልከቱ። አንዳንድ ሰዎች ማለት ነው የራሳቸውን ገቢና ገቢ ብቻ ነው የሚያጧጥፉት ማለት ነው። ለሰው ምንም አይነት ቅንጣት ያህል የማይጨነቁ ሰዎች አሉ ማለት ነው። ምክንያቱም ብር እያለው ነው የለኝም ብሎ ብሩ ላለመስጠት የፈለገው። ምክንያቱም እዚህ ጋ አስራ ብሬን ስትለው ብሯን ሰጠ። ግን ይሄ ሁሉ ተመፈጠሩ በፊት ቢያንስ እንኳ ግማሹን ብሯን መልሶ በፍቅር በጸባይ ቢያናግራት ኑሮ ይሄ ሁሉ ባተፈጠረበት ኑሮ እንደ ሴት አስራ ቂጥቂጡን ስትለው ማለት ነው። እና እንደዚህ አይነት ሰዎች የምትሰሩ ሰዎች ማለት ነው እንደነዚህ ሆዳ የሚሆናችሁ ነጋዴዎች የሰው ነገርን የሰውን ሀቅ የምትበሉ ማለት ነው ጅቦች ፈጣሪ ይቅር አይላችሁም። እና
ራስ ወዳጅም አትሁኑ። ባላችሁ ነገር ተብቃቅታችሁ ባላችሁ ነገር ስሩ። በቃ የሰው ሀቅ የሰው ገንዘብ አንድ ሰው የራሱን ስራ ብቻ እያጧጧፈ ያንኛው ሰውዬ እንዲቸገር በገዛ ገንዘቡ አሁን ዝጋ ሳሉ በገዛ ብሯ ነው የሁሉ ስቃይ የመጣባት በእምነት ሰጠችው። እሱ ግን ገንዘቧንም ክዶ ቅንጭላቷንም አስመቶ አሁን ቅንጭላቷ እንደተናገረችው ከሆነ እስከ 7 ቀን ድረስ መድኃኒት ሰጥተዋታል። ያን መድኃኒት ተጠቅማ እበጡ ካተበተነ ኦፕሬሽን ኩላ ያስፈልግሻል ተብያለሁ ብላለች። ቅንጭላቷን ማለት ይሄ ምንድነው? በገዛ ብሯ ማለት ነው። በገዛ ብሯ በገዛ ሀቋ ይሄ ሁሉ የመጣባት። ይሄም ወንድማችን ደግሞ እንደዚህ ተሚያረግ ከተቸገረ ግን አለው አልተቸገረም። ለምን ባይኖረው አሁን አይስጣም ነበር። እንደውም እሱ ለ500,000 ብሯ እንደዛ ሲያረጋት አሁን እሷ 800,000 ብር ተቀበለች። እንደውም 800,000 ብር ሲያንሳት ነው 1 ሚሊዮን ነበር ያለችው። 1 ሚሊዮኑን ነበር መቀበል የነበረባት። ምክንያቱም አንደኛ ነገር ታጎርታለች፣ 3 ቀን ተሰቃይታለች፣ ታስራ ተደብድባ ቅንጭላቷን በዱላ በብረት ተመታ ማለት ነው። እሱንም ነበር ቅንጭላቱን ማለት ያለባት፣ አስራ ብቻ አልነበረም መተው ያለባት ማለት ነው። እና ብድሯን ስለመለሰ ጀግንነቷን ስላሳየችው እሱ ወንድ ነኝ ብሎ በወንድነቱ ተመክቶ ማንም ወንድ እንኳን እጁን አንስቶብኝ አያውቅም ነበረ፣ አንቺ እጅሽን አነሳሽብኝ እያለ ሲያሰቃያት ሴቲቱን ልጅ ማለት ነው። እሷም ደግሞ ዛሬ ልክ እሱ እንዳረጋት እሷም አረገችው። እንደው ሳሉ የኔ ጀግና እህት ደግ አረግሽው። እንደው እንደነዚህ አይነት አረመኔ ወንዶችን እየያሽን እንደዚህ ባሰርሽልን ጥሩ ነበር። ስንት እህቶቻችንን የሚያስለቅሱ ወንዶች አሉ። የሴትን ገንዘብ እየበሉ በየአረብ ሀገሩ እየተሰቃዩ የሚልኩላቸውን ብር እየበሉ በሴት ገንዘብ ቂጣቸውን አድልበው ቁንጭላታቸውን ደፍነው የሚኖሩ ወንዶች አሉ። እንደው እንደነዛ አይነቶቹን ሳሉ ብታገኝልን ጥሩ ነበረ። ግን አያገጣጥምም። ሁላችንም ደግሞ እንደዚህ አይነት ልብ ፈጣሪ ይስጠን፣ ጀግንነትን ማለት ነው። እኔማ ተመኘሁኝ የእሷን ጀግንነት እኔም በተዋረስኩ ብዬ ማለት ነው። ምክንያቱም ብዙዎቻችን ማረግ እንኳን እየፈለግን ድፍረቱ የለንም እንደዚህ ለማድረግ ማለት ነው። ምክንያቱም አንዳንድ ጊዜ ጉልበት ራሱ ቢኖራችሁ ጉልበት ሰጩ ፈጣሪ ነውና ጉልበቱን ፈጣሪ ራሱ ቢሰጡ ልባችሁ ደፋር ካልሆነ አታረጉትም ማለት ነው። ሳሉ ግን ጉልበቷም ማሻአላ ልቧም ጀግና ነው። በቃ ያን ደፋር ናት፣ በጣም ደፋር ናት ማለት ነውና እልከኛም ናት ደግሞ በጣም እልከኛ ናትና እኔ በጣም ነው ያደነኳት። እንደው ገብታችሁ ቪዲዮ ላይ ራሷ ቻናል ላይ ገብታችሁ ቪዲዮውን እውት እንዴት እንዲያረገችው ማለት ነው። እንዴት እንዲያረገችው እና የኔ ምርጥ ጀግና እህት እድሜና ጤና ይስጥሽ። ፈጣሪ ደግሞ ይጠብቅሽ። በዚህ ድፍረትሽ ላይ በዚህ እልክነትሽ እርግጥ ከባድ ነው ለሴት ልጅ። አሁንም ይሄ ልጅዮ ምን እንደሚያደርግሽ አናቅም ሁላችንም። ግን ደግሞ ፈጣሪ ነውና ጠባቂው፣ ፈጣሪ ይጠብቅሽ። ፈጣሪ ጉልበቱን ይስጥሽ። ፈጣሪ ከላይ ሁንሽ። እኔ እሱን ነው የምመኝልሽ። ምክንያቱም ካልደረሱብሽ አትደርሽም። ራሳቸው እየደረሱብሽ ነው። ከደረሱብሽ ደግሞ እንደዚህ ጀግንነትሽን ስለምታሳያቸው ደግ አረግሻቸው። እንደው 3 ቀን 4 ቀን ነበር ራሱ ይሄ መታሰር የነበረበት። ልክ አንቺን እንዲያሰቃይሽ በራም መሰቃየት ነበረበት። ደግሞ ደስ የሚለው ነገር እንደዚህ አስራው ጥላው ነው ሄደችው። እንደዛ ሲጎራ የነበረው ወንድ ማለት ነው። ደስ የሚለው ነገር ደግሞ በአደባባይ መለቀቁ። እህን ጊዜ የስንቶቹን ሰዎች የስንት ሰው ገንዘብ አለበት ይሄ ከርሳም። አንዳንድ ጊዜ እኮ ድሃ ቆራጥ ናት፣ ግን ሀብታም በቃ ያለውን አልሐምዱሊላህ አይልም፣ እዛው ላይ ጨምራለሁ ያለ የሰውን ገንዘብ ፍለጋ
የሰውን ሀቅ ፍለጋ። ሰው ሰርቶ በጉልበቱ እኮ ይጨምራል። እየሰራ በጉልበቱ ማንኛችንም እንሰራለን። አንድ ስራ ሰርተን ሁለተኛ ሶስተኛ ብናገኝ እንሰራለን በጉልበታችን። የሰው ሀቅ እየዘረፍ በሌብነት የሰውን ሀቅ እየዘረፍ ማከማቸት፣ ፈጣሪ የማይወደውን ነገር ማድረግ እና ውዴቶቼ ገብታችሁ ቪዲዮውን እራሷ ቻናል ላይ እውት ላይክም ሸርም አርጉ። የኔንም ቪዲዮ እየገባችሁ ላይክ ሸር ኮሜንት አርጉልኝ። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የኔ ምርጥ ጀግና እህት ብያታለሁ። እናንተም ደግሞ ጀግና እያላችሁ ኮሜንት ጻፉ። ራሳ ቻናል ላይ ገብታችሁ